የተኖረ ነው የተጋነነም አይደለም ኃላፊነት የተወሰደበት ነው ያው የሌላውን ማግላት አይጠቅምም የኔ ኃላፊነትም አይደለም እኔ ኃላፊነትም ወስደው ራሴ ለኖርኩት ለተማርኩበት ህይወት ነው ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም በቃ ኃላፊነት ይወሰዳል በህይወት እንማራለን እንሻገራለን የተሻለ ቀን አለ ህይወት ላይ ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ለራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛው ውስጥ መፍጨርጨር አልነበረም ስለዚህ በቃ እኔ ከእምነቴ አንፃር ሁሉ ጊዜ በህይወት በየትኛውም ግንኙነት የራሴን ነው ማየው ሌላኛው ሰው ሚዛኑ ትልቅ ሊሆን ይችላል ላይሆንም ይችላል የራሴንም እይታ አለ ልክ አላምነውም ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋው ጥፋት ኃላፊነት ነው ወሰድኩት እንደዛ